ለአንተ ብቻ አልተዘጋጀም። ህይወት የምልልስ መንገድ ናች። የከፍታውና የዝቅታው መንገድ ምልልስ፣ የመጎዳትና የመንጻት ምልልስ፣ የመሰበርና የመጠገን ምልልስ፣ የማዘንና የመደሰት ምልልስ። ስለዚህም ነው የእነዚህ ምልልስ አይቀሬነት ተገንዝቦ ችግሮችን ከማጉላትና በደስታ ጫፍ ከመንካት መቆጠብ አስፈላጊ ሆኖ የዝቅታ ጊዜያት የመረበሽ ወቅቶች የሚባሉት የፍራቻ፣ የሀዘን፣ የመገለል፣ የመጎዳት፣ የመቸገር፣ የመሰቃየትና አስጨናቂ ጊዜያት እንዲሁም መጥተው የሚሄዱት የተለመዱ ወይም ኖርማል የሚባሉ የህይወት ክስተቶች ናቸው። ብቻህን መፍታት ያልቻልከው ችግር ካለ እርዳታ ጠይቅ። እንቅልፍ የሚነሳ አስጨናቂ ሀሳብ ካለብህ ለልብ ወዳጅ ተንፈስ በል። እንደ ከባድ ጭንቀት የከበደ ሸክም ካለብህ ለአምላክ አዋየው። ለእርሱ አስረክበው። በእርሱ ላይ ጣለው። ያንተን ችግር በማቅለሉ የሚመጻደቅ አምላክ እንዳልሆነ አስታውስ። አዎ ጀግናዬ፣ አንተን መርጦ አልመጣም። ለአንተ ብቻ አልተዘጋጀም። አንተ ላይ ስለሆነ ብቻ ተአምር የሚሆን አይነት ነገር እንዳይመስልህ። ማንኛውም ሰው እንደሚወድቀው ትወድቃለህ። እንደ ማንኛውም ሰው ትሰበራለህ። ተስፋ ትቆርጣለህ፣ ታዝናለህ። ማንም እንደሚሆነው ትከዳለህ፣ ትናቃለህ፣ ትገፋለህ። ይህ ሁሉ ግን አንተ ላይ ብቻ የተከሰተ እንዳልሆነ አስታውስ። በሰውኛ ባህሪ ብቻ ከፍ ማለት እንጂ ለብቻ መጎዳት እንወድ ይሆናል። ነገር ግን የሰውነት ማንነታችን ማለፍ የሚገባንን አስቸጋሪና አስከፊ ጊዜም እንድናልፍ ያደርገናል። በውስጣችንም የገነባነው ጠንካራውን ስብዕና ወደፊት ያሻግረናል። አዎ፣ የሆነብህ የደረሰብህ እየሆነብህ ያለው ሁሉ አዲስ እንዳልሆነ አስተውል። አመጣጡም ያንተ መዳረሻ እርሱን አልፈ እርሱን ተሻግረ የምትደርስበት መሆኑን ለማስገንዘብ እንደሆነ እወቅ። መጨነቅ፣ ማዘን፣ ተስፋ ማጣት አዲስ አይደለም። ሰው ነህና ከእነዚህ ከባድ ሁኔታዎች መንጻት አትችልም። ከመጡ በኋላ ግን ማንጻትና ማስተካከል ትችላለህ። ከእነርሱ ነፃ መውጣት ትችላለህ። በነገሮች መበላሸት አትደነቅ። በእቅድ አለመሳካት አትረበሽ። በሚያስጨንቁና በሚያናድዱ የህይወት አጋጣሚዎች የውድቀትና የበታችነት ስሜት አይሰማም። ብዙ እንቅልፍ አልባ ምሽቶች ማሳለፍ፣ እረፍት አልባ ጊዜያት ውስጥ መገኘት የማይታመንና ይበልጥ ጫና ውስጥ የከተተ ማመንና መቀበልን የመጀመሪያ አማራጭን አድርጉ። ለብቻ የመብሰልሰልን፣ በውስጥ የሚያዝን በጉዳዩ ዙሪያ መነጋገር መፍራትን መፍትሄ መቁጠር አቁም። ከአንተ ችግር በላይ አሳልፉ። ዛሬም ደስተኛ የሆኑ ሰዎች እንዳሉ አስታውስ። እንዲያልፍ የፈቀድክለት የትኛውም ከባድና አስቸጋሪ ጊዜያት ያልፋልና በመካበድና ብዙ በመጨነቅ ስሜትህን ጊዜህን አታባክን። ውብ ምሽት ይሆንልን።